ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ሁሉ አማን ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የሆነ ነገር ላሳያችሁ ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ ማለት ነው። እና ሁሉ ቤተሰቦቼ ዛሬ የሆነ ነገር ላሳያችሁ ነው። ምንድነው አትሉኝም? የእንጀራ ድርቆሽ ወይንም ድርቆሽ አማረኝ የምትሉ እህቶች፣ በተለይ ስደት ላይ ያላችሁ እንደኔ ያላችሁ እህቶች የእውነት በቀላል ነገር እዚሁ ስራ ቦታችሁ እንደ ድርቆሽ አድርጋችሁ የምትጠቀሙት ለየት ያለ ነገር ዛሬ እኔ ድንገት መጣልኝና ምን መሰላችሁ መጣልኝ ማለት ነው። ቤተሰቦች የምር እኔ ራሱ ገርሞኛል። በቃ ሽታው ራሱ ልክ እንደ ኢትዮጵያ ፍርፍር ነው። ለፋሲካ ዶሮ ሰርቼ ነበረ። ክችን ያለች ቆንጆ ዶሮ ሰርቼ ነበር ማለት ነው። እና ከዛን ሰርቼ ትንሽዬ አንድ ጭልፋ ምናምን የምትሆን ተረፈችኝ ማለት እኔ ጥን ብዬ ነው የሰራሁትኝ። በጣም በትንሽዬ ድስት እጥን ምጥን ያለች በቃ ትንሽዬ እና የሰራሁትኝ ማለት ነው። ማለት ከኔ ጋር አብሮ የሚበላ ሰው የለም ብቻዬን ስለሆንኩኝ ማለት ነው። እና ተረፈኝ ማለት ነው። እንጀራም አልነበረኝም እና ሲተርፈኝ ትንሽዬ ዛሬ ቁርሴን ምንድን ነው ብለው ምናምን ብዬ ትንሽ ወጣለችኝ እና ቆይ ይሄን ነገር ለምን አላፈረፍ ነው ምናምን ብዬ ተጠቀምኩት ማለት ነው። እሱ ምንድን ነው ብትሉ እኔ በጣም ገርሞኛል ማለት ነው። ያው ማለት ይሄን ነገር በተለይ በረመዳን ወቅት እነሱ ይጠቀሙታል። ይሄ ቀጠን ያለ ሳሎና ወይንም ወጥ ቀጠን ያለ አትክልት ምናምን አድርገው ወይ ዶሮም ስጋም አድርገው ቀጠን ያለ ይሄ በጣም ውሃ መረቅ ያለው ወጥ ወይ ሳሎና ይሰራና እነሱ ይጠቀማሉ በዛ ማለት ነው። እና ይሄ ደግሞ ምንድን ነው ብትሉኝ አሁን ላሳያቸው ቤተሰቦች ማለት ነው። በቃ ኢትዮጵያ ፍርፍር ማለት በጣም ነው እንትን የሚለው እኔ የሰራሁት እንጂ ክሽን አድርጌ ቁጭ ነው ያደረግኳት። እና አሁን ቆይ ስራ ምናምን ጨራረስኩኝና ቆይ እስኪ ልብላ ምናምን ብዬ አሁን ቆይ እስኪ ቤተሰቦቼ ለምን አላካፍላቸውም ይሄንን ዘዴ እንደዚህ ወጥ ነገር ምናምን ካላቸው ወይንም በቲማቲም በቃ ኢትዮጵያ ፍርፍር እንደምንሰራው አድርገው ተሰርተው መጠቀም ይችላሉ የሚል ሀሳብ መጣልኝና እኔም ድንገት ነው የመጣልኝ እና ላሳያችሁ። ለማንኛውም ላሳያችሁ እንደ ቤተሰቦቼ ላሳያችሁ ማለት ነው። በጣም ላሳያችሁ እንግዲህ ይመስላል። የሰላም አፈርፍሬው ማለት ነው። እንግዲህ እንትኑ ይሄ ነገር መቼም የማያውቀው ሰው የለም፣ የማያውቀው ሰው ነገር የለም። ይሄ አያችሁት? እኛ ፍርፍር አልብሼው ነው አያችሁት? ያው ፍርፍር ነው ይኸውላችሁ። አፈረፍርኩትኝና ራሱ እንትኑ ሽፍና አድርጌ ነው ያስቀመጥኩት ማለት ነው። እንደዚህ በነገራችን ላይ ይሄ ኮበስ ምን እንደሚባለው መሰላችሁ? ድርቅ ያለ ነው። አሁን ይሄ እንትን ስላለው ነው እንደዚህ ልስልስ ያለ ይመስል ማለት በጣም ስስ ነው። ኮበስ እርጋግ ይባላል እዚህ ሀገር። ያው ከስንዴ ሊጥ ነው የሚጋገረው። በነገራችን ላይ ስንዴውን ከስንዴ ሊጣ የስንዴ ዱቄቱ በቀጭኑ ታቦኩታላችሁ። በቀጭኑ ታቦኩትና ከዛም በኋላ የራሱ የመጋገሪያ ምጣድ አለ እና ብዙ ጊዜ ቁርስ ላይ ይጠቀማሉ። ይሄ ነገር ቁርስ በእንቁላል ምናምን ይጠቀማሉ ምናምን። ጾማቸው ላይ ደግሞ ፍሪት ብለው ይጠቀማሉ። በቃ በዛም ብዙ ነው የሚጠቀሙት እና ስስ ናት። ኮበስ እርጋግ ይባላል በአረበኛ፣ ኮበስ እርጋግ ይባላል። ይሄን አሁን ኢትዮጵያ እንደዚህ ሰው በእህሉ ላይ እየተጫወሽ ነው እንጂ ነው የምትባሉት እንጂ እንደዚህ መቼም አሰሩ። አሁን ይሄ ምንድን ነው የሚባለው? የምር ነው እንዴ ቤተሰቦች? እና ግን እንደዚህ ፍርፍር አድርጋችሁ በቃ በጣም ነው የሚጣፍጠው። ጣዕሙ በጣም ነው የሚጣፍጠው። ውድ ቤተሰቦች የምር ሞክሩት ባላችሁ ነገር ማለት ነው። በቃ ልክ ኢትዮጵያ ፍርፍር እንደምንሰራው ስጎ ሰርታችሁ ይሄ ብዙ ውሃ አይፈልግም። በነገራችን ላይ ብዙ ውሃ አይፈልግም። ምን ታደርጋለች መሰላችሁ? የሆነ ወፈር ያለ ወይንም እንደ ኢትዮጵያ ድርቆሽ ፍርፍር ብዙ መረቅ አይፈጅም ማለት ነው።
ትንሽዬ በቃ የሆነ ላላ ያለ ታረጉትና አነሳ አድርጋችሁ ከዛን ጨምራችሁ ክድና አድርጉት። ገልበጥ ገልበጥ አድርጋችሁ ክድና አድርጉት። ከዛም በኋላ በቃ ይህን ይመስላል እንግዲህ ውድ ቤተሰቦች ይህን ይመስላል። ይህን እንግዲህ ወይ በዳቦ ወይ በራሱ መመገብ ትችላላችሁ። ያሚ ነው ጋይስ ላጉርሳችሁ እስኪ። ይሄ ኑ እንብላ። በጣም የሚጣፍጠው የምር አንድ ልድገማችሁ ይመስላል። እና በጣም ነው የሚጣፍጠው ቤተሰቦቼ። እየሰራችሁ ብሉ ቤተሰብ የምር በጣም የሚጣፍጠው እየሰራችሁ ብሉ።